ንስኡ መዝሙረ ወሃቦ ነዋ ወንጌለ መንግሥቱ ለእግዚአብሔር መንግሥቶ ወጽድቆ ዘአወፈየኒ አወፈይኩከ ባርክ ነገረ ዘም ወንጌለ ማቴዎስ ሐዋርያከ። እመቤታችን ጌታችንን ከጸነሰችበት ጀምሮ መልኳ ይለዋወጥ ነበር ይላል። መልኳ ይለዋወጥ ነበር። በዚህ የጌታችን ልደት ዕለት ዮሴፍ ለመጀመሪያ ጊዜ የእመቤታችን መልኳን እንደገና ያወቀበት ዕለት ነው። እመቤታችንን እንደገና ያወቀበት ዕለት ነው። ይሄንንም ሲነግረን ቅዱስ ማቴዎስ በምዕራፍ 1 ላይ ከመጨረሻው ቁጥር ላይ ምን ይላል? ወያይመራ እስከ አመ ወለደት ወልደ ዘበኩራ የበኩር ልጇን እስክትወልድ ድረስ አያቃትም ነበረ ይላል። አያቃትም የሚለው ወንድ ባል ሚስትን እንደሚያቅ በዛ ግብር ለማለት አይደለም ይላል። እመቤታችንን አያቃትም ማለት መልኳ ጌታን ስለጸነሰች መልኳ ይለዋወጥ ነበር። ብርሃነ መለኮቱ በፊቷ እያበራ መልኳ ይሄ ነው እንኳን ማለት እስካቅታቸው እስኪሳናቸው ድረስ ነበር። እኔ ነኝ እስክትል ድረስ የምትጠበቅ ነበረች። መልኳ ይለዋወጥ ነበር። አሁን ይሄ ሲባል አንዳንድ ሰው ይከብደዋል። እንዴት ኬት መጥቶ ይባላል። ለአንዳንድ ሰው እንዲህ የሚል አይጠፋም። ሙሴን በኦሪት ላይ እንደምናነበው በሲና ተራራ ላይ ሙሴን በጠራው ጊዜ ምን ይላል? ከእግዚአብሔር ጋር ገጽ በገጽ ተነጋገረ ይላል። ሙሴ ከእግዚአብሔር ጋር ተነጋግሮ ሲወርድ ምንድነው የሆነው? ፊቱ ያበራ ነበረ ይላል። ስለዚህ የእስራኤል ልጆች በፀሐይ አይናቸውን የሚከፍቱ የእስራኤል ልጆች የሙሴን ፊት እንኳን ማየት ስላቃታቸው ምን ይሉት ነበረ? ሙሴ ሙሴ ተገልበብ ለነ፣ ሙሴ ተሸፈንልን ይሉት ነበረ። ራስን ሸፍንልን እያሉ ያሸፍኑት ነበረ። ሙሴ በሲና ተራራ ወጥቶ ሲወርድ ፊቱን እየሸፈነ ነበረ ህዝቡን ይመራይ ነበር። እመቤታችን በሲና ተራራ ሙሴ የተነጋገረውን አምላክ በማህፀኗ ተሸክማ እንዴት መልኳ ይለዋወጥ? አያት ብርሃነ መለኮቱ መልኳን ይለዋውጠው ነበረ። አንዴ ጻዳ ብሩህ አንዴ ቀይህ እያደረገ መልኳን ይለዋውጥ ነበር። ስለዚህ ዮሴፍ አያቃትም ነበር። እመቤታችንን ዮሴፍ ያወቀበት ዕለት ነው። እሷ መሆኗን ያወቀበት ዕለት ነው ይላል። አንድ ሁለተኛ እሷ ወላዲተ አምላክ እሱ ወልድ አምላክ መሆኑን አያውቅም ነበረ። እመቤታችን በጸነሰች ጊዜ በስውር ሊተዋት ወደደ ይለናል መጽሐፍ። በስውር ሊተዋት የወደደ ለምንድን ነው? ኃጢአት የሰራች ስለመሰለው ነው። ከመንፈስ ቅዱስ ነው ብሎ መልአኩ እስኪነግረው ድረስ ነገሩን አልተቀበለም ነበር። ነገር ግን በዛች ዕለት እመቤታችን ጌታን በወለደች ዕለት በበረት ተሳሉ መላእክት መተው ሲያመሰግኑ ቅዱስ ቅዱስ እያሉ እረኞች ሲዘምሩ አይቶ እሱ የተወለደው ልጇ አምላክ ወልደ አምላክ እሷ ደግሞ ወላዲተ አምላክ መሆኗን ያወቀበት ዕለት ነው ይላል። ሌላ የታየ ምልክት በእኛ ትርጓሜ ብዙ አይነት አንድምታ አለው። ከኛ ትርጓሜ አንዱ የዘረደሸት
ልጆች ናቸው ይላል። እነዚህ ፈላስፎች ተመራማሪዎች የሆኑ ናቸው። የከዋክብትን የስነ ፈለክን ነገር የሚመራመሩ ናቸው ይላል። አባታቸው በፊት እንደዚህ ስለ ከዋክብት ሲመራመር በገጸ ሰማይ ላይ በጸፍጸፈ ሰማይ ቀና ብሎ ሲመለከት በዛ ላይ ድንግል በሰሌዳ ብርሃን ተስላ ሕፃን ልጅ ታቅፋ ያንን ያያል። ይህ ነገር ምንድነው ብሎ ሲል ይህ ሊወለድ ያለው ንጉስ ነው የሚል ንጉሥ አይሁድ የሚል ያነባል። ይህን ይጽፍና ይህን ኮከቡን ስሎ ያየውን ይህን ኮከብ ባያችሁ ጊዜ ንጉስ ተወልዷልና ወርቅ፣ ዕጣን፣ ከርቤ ወስዳችሁ ስጡት ብሎ ይላቸዋል። ያ ወርቅ፣ ዕጣን፣ ከርቤ ደግሞ ከአዳም ጀምሮ ሲወርድ ሲዋረድ የመጣ በነገስታቱ ቤት የተቀመጠ ለዚሁ የተቀመጠ ወርቅ፣ ዕጣን፣ ከርቤ ነበር ይላል። ታዲያ ጌታችን ሲወለድ ኮከቡን በምስራቅ በምዕራብ በምስራቅ ያሉት የምስራቅ ሰዎች በምዕራብ አዩት ይላል። ያንን ኮከብ ባዩ ጊዜ የተባለው ቢፈጸም ነው እንጂ ብለው ቢነሱ እነሱ ነገስታት ናቸውና ሌሎች ነገስታት ጓደኞቻቸውን አስነስተው 9 ሆነው ጉዞ ጀመሩ ይላል። ከነዚህ ከተነሱት ነገስታት አንዱ የአክሱም ንጉስ የነበረው ወርቁን ይዞ የመጣው ኢትዮጵያዊ ንጉስ ነው ይላል። ይህን ስጦታ ይዘው ሲሄዱ ከ9ኙ 6ቱ በአስተዳደር ጉዳይ በጦርም ምክንያት ወደ ኋላ ቀሩ፣ 3ቱ ግን ደረሱ ይላል። 3ቱ ሲደርሱ ጉዞ የፈጀባቸው 2 ዓመት ነው። ጌታችን ሲወለድ ያዩት ኮከብ እነሱ ሲደርሱ ጌታችን 2 ዓመት ሲሞላው ነበር ይላል። ነገር ግን በአውግስጦስ ቄሳር ዘመን መንግስት ሰው በየዓመቱ እየሄደ እንዲቆጠር አዞ ነበር። ስለዚህ በመጀመሪያ ሲሄዱ በበረት ተኝቶ እረኞች ጠየቁት። በሁለተኛው ዓመት 2 ዓመት ሆኖት ደግሞ ሲሄድ 70 ሰገል ሊጠይቁት መጡ። በዚህም ጊዜ እነሱ የተወለደው የአይሁድ ንጉስ ወዴት አለ እያሉ መጡ ይላል። ከሰው ሲቀራረቡ ከሰው ሲደርሱ የሚመራቸው ኮከብ ይጠፋል። ብቻቸውን ሲሆኑ ደግሞ ኮከቡ በሰው ቁመት ልክ ያህል ሆኖ ይመራቸው ነበር ይላል። ያ የሚመራቸው ኮከብ ኢየሩሳሌም ሲገቡ ከሰው ሲቀላቀሉ ጠፋ ይላል። ከዓለም ሲገቡ ኮከቡ ጠፋ ይላል። እግዚአብሔር ልክ በዓለም ስርዓት፣ በሆታ፣ በጋጋታ፣ በማህበር የሚገኝ የሚመስለን ዘመን ላይ ደረስን ይመስላል። እግዚአብሔር የሚገኝ በዝግ ቤት ውስጥ በጸሎት ምንጣፋችን ላይ ነው የምናገኘው። እግዚአብሔር የሚገኝ በዛ ነው። ከሰው ስንቀላቀል ነው እየጠፋን እየተቸገርን ያለን። ሰው ተከታዮች ሆነን እየቀረን ያለን በዚህ እኮ ነው አይደል? ከሰው ከዓለም ሲቀላቀሉ ኮከቡ ይጠፋ ነበር ይላል። ታዲያ ያ ኮከብ ሲጠፋባቸው ያላቸው አማራጭ መጠየቅ ነውና ሄደው አይቴ አሎ ዘተወልደ ንጉሥ አይሁድ፣ የተወለደው የአይሁድ ንጉሥ ቤት አለ፣ ልንሰግድለት እጅ መንሻም ልንሰጠው መተናል እያሉ ሄዱ ይላል። ኢየሩሳሌም ሄሮድስም ይህንን በሰሙ ጊዜ መላው ኢየሩሳሌም ሄሮድስም ተጨነቁ፣ ታወከች ይላል። የታወኩት ንጉሥ ጦር አዝምቶ እግረኛ አሰልፎ ከመጣ መቼም ሊወር ወይ ሊያጠቃ ነው እንጂ በሰላም አይመጣም።
እንደዚህ ከመጡ ምን ልንሆን ነው? ማን ያድነናል ብለው በዛ ነው የተጨነቁት እንጂ 3 ሰው መጣ ተብሎ የሚጨነቅ የሚረበሽ ሀገር አለ አይደል? ምን አዋቂ ቢመጣ ምን ፈላስፋ ቢመጣ 3 ሰው መጣ ተብሎ ለ3 ሰው የሚታወቅ ሀገር አለ? የለም። የመጡት ወታደሮች ነገስታት ስለነበሩ ያ ነው ያስጨነቃቸው ነበር። ታዲያ ሄሮድስ ወደ ቤተ መንግስቱ ጠርቷቸው እነሱ ለምን እንደመጡ ሲጠይቃቸው የተወለደውን የአይሁድን ንጉስ ልንሰግድለት እጅ መንሻ ይዘንለት መጥተናል፣ ወዴት እንዳለ ንገረን አሉት። እናንተ አይሁድ ናችሁ፣ አይሁድ ከሆናችሁ የእናንተን ንጉስ የተወለደውን የት ነው አሉት። እሱ ራሱ ራሱን ምን ብሎ ነው የሚያስበው? ንጉስ አይደል? እሱ ራሱን ንጉስ ብሎ የሚያስበውን እሱ ንጉስ ተወልዶብሃል በላይ የት አለ ብለው ጠየቁት። አሁን ፊታቸው እነሱ ይህን ሁሉ ዘመን ያን ሁሉ በእግር ተጉዘው መተው አላቅም ብል አንተ አይሁድ ሆነ እኛ ስናውቅ እንዴት አላወቅም ብለው ይንቁኛል ብሎ ፈራ። አንድ ሁለተኛ፣ ስለዚህ እነሱን ወደ ማረፊያ ሸኝቶ በስውር ካህናቱን ጠርቶ ጠየቃቸው። የዚህን ጊዜ ኦ አንቲኒ ቤተልሔም ምድረ ኤፍራታ የተትያሃቲ ነገስተ ይሁዳ እስመ እምኔኪ ወፅ ንጉስ ዘይርእዮሙ ለሕዝብ፣ ሕዝቤን የሚጠብቅ እረኛ ንጉስ ይገኝብሻልና ቤተልሔም ወይ ከይሁዳ ከነገስታት አገር አታንሽም ተብሎ ተነግሯልና ቤተልሔም ነው ብሎ ነገሩት። በዚህ ጊዜ እነሱን ወደ ቤተልሔም ሂዱ፣ በሄዳችሁም ጊዜ ጠንቅቃችሁ ስለ ሕፃኑ መርምሩ፣ ባገኛችሁት ጊዜ መታችሁ ንገሩኝ አላቸው። መታችሁ ንገሩኝ፣ እኔም ሄጄ እንድሰግድለት አለ። ይህን ያለ ግን በተንኮል ነው። ብዙዎች ስለ ቤተ ክርስቲያን ሲጠይቁ ሲመረምሩ ያከበሩን ያወቁን ይመስለናል። ስንቶች ስለ ቤተ ክርስቲያን አውቀው ቤተ ክርስቲያንን መዝብረው ዘርፈው ይሄዱ አሉ አይደል? መመርመር የምንሰማውን ሁሉ ማየት የለብን። የሚደበቅ ምስጢር አለ፣ ለራስ የሚያዝ አለ። እንቋችሁን በእሪያዎች ፊት አታድርጉ ያለው ጌታችን ይህን ነው። ሃይማኖትን ግልጥ አድርጎ ምስጢርን ግልጥ አድርጎ ለሰው ሁሉ አይነገርም። ለሚያምን እሰየው፣ ልመን ብሎ ጥያቄ ይዞ ለሚመጣ፣ ላልመጣ ግን መናገር ለማሳደብ ካልሆነ ስመ እግዚአብሔርን ለማሰደብ ካልሆነ ምን ጥቅም አለው አይደል? ስለዚህ አነጋገራችን በጥበብ ሊሆን ይገባል። ሄሮድስም በሽንገላ እናንተ ጠንቅቃችሁ ወቁት፣ ስትመለሱ ለኔ ንገሩኝ፣ እኔ ደግሞ ሄጄ እንድሰግድለታል። ግን እሱ ሊሰግድለት አይደለም፣ ሊገል ነው ሐሳቡ። ለምን? ንጉስ ከተወለደ ሳይገል አይነግስም። እኔን የሚገል ከሆነ ቀድሜ በልጅነቱ ልግደለው፣ ሳይደራጅ ሳይበረታ ብሎ ነው። አብሯቸው ሄዶ እንዳይገል እነሱ ከ2 ዓመት ተጉዘው መተው ልግደል ቢል ያስገድሉታል አይደል? ሰብአ ሰገል ወይ ይገላግሉኛል ወይ ተደራደሩ ብለው ሰላም እንድንፈጠር ያደርጋሉ፣ ወይ ደግሞ እኔው ላይ ይነሳሉ ብሎ ስለፈራ ከነሱ ጋር መሄዱን ፈራ። አያችሁ? ስለዚህ እነሱን ላከና ስትመለሱአል። ታዲያ ሲሄዱ ወአስተራዮሙ ኮከብ ዘመርሆሙ እስከ ቤተልሔም የመራቸው ያ ኮከብ ከሄሮድስ ሲለዩ ድጋሚ ታያቸው። ከኢየሩሳሌም ከዓለም ሲለዩ ድጋሚ ታያቸው። ወተፈሱ አብየ ፍስሐ በታላቅ ደስታ ደስ አላቸው ይላል። ከእግዚአብሔር ራሳችንን ከዓለማዊ ግብር ስንለይ እግዚአብሔር ቸርነቱን ምሕረቱን በእኛ ላይ የሚገልጽ ያኔ ነው። ከዓለማዊ አስተሳሰብ ራሳችንን ስንለይ ያኔ ነው።
በእኛ ላይ የእግዚአብሔር ብርሃን ሊበራ የሚችል አለበለዚያ እንደ አይሁድ መንፈሳዊውን የእግዚአብሔርን ቃል እንኳን በስጋዊ አይን እየተመለከትን በስጋዊ አመክንዮ እየደከምን እየባከንን የማይገባ እየሰራን ነፍሳችንንም ማጥፈተን ራሳችንንም የምናጠፋ እንሆናለን። ስለዚህ ፈጽሞ መለየት ያስፈልጋል። በተለዩ ጊዜ ኮከቡን ሲያዩ ደስ አላቸው ይላል። ሕፃኑ ባለበት ቤት ላይ ሄዶ ዝቅ ብሎ ታያቸው ይላል። እንደሚሰግድ እየሆነ ታያቸው ይላል። በዚህ ግቡ ሲለን ነው ብለው ሶስቱ ነገስታት ገብተው ከፊቱ ሰገዱ። እመቤታችን ልጇን ታቅፋ ከሰሎሜ ከቅዱስ ዮሴፍ ከአረጋዊ ቅዱስ ዮሴፍ ጋር ሆና አገኟት። በፊታቸው ሳጥኖቻቸውን ከፍተው ወርቅ፣ ዕጣን፣ ከርቤን ሰጡት ይላል። ሰጥተውት በዚህ ጊዜ ትልቅ ተአምር ተደርጓል። እነሱ የመጡት ንጉስ ብለው ነው። ንጉስ ሲያስቡ በአህዛብ ምድራዊ ንጉስ ነው አስበው የመጡት እነሱ። ግን ያ ሃይማኖት ደግሞ ልክ አይደለም። ሃይማኖታቸውን ሊያስተካክላቸው ሲፈልግ ምን አደረገ ይላል? እነሱ ሰግደው ሲነሱ ሲወጡ ይነጋገሩ ጀመር ይላል። አንደኛው እንደው ምን የመሰለ ሕፃን ነው፣ እንደው ታይቶ የማይጠገብ ገጹ ብሩህ የሆነ እንዲህ አይነት ሕፃን ብሎ ያደንቃል። አንደኛው ደግሞ አረ ተሳስተሃል፣ አረ ምን የመሰለ ጎልማሳ ነው እንጂ እንደው ጥንካሬው ውርዝውናው ለሰው የሚበቃ ምን የመሰለ ወሬዛ አየሁ እንጂ ይላል። አንደኛው አራ ሁለታችሁም ተሳስታችኋል፣ ምን የመሰለ አረጋዊ በሽበት የከበረ ግርማ ሞገስ ያለው አረጋዊ ፊቱ የሚያበራ አረጋዊ እንደምን ያለ ነው ብሎ ይላቸዋል። አሃ ሶስታችንም እንደዚህ ሆነን ኑ ገብተን ድጋሚ እንስገድ ብለው ሁለተኛ ሰገዱ ይላል። ሁለተኛ ሲሰግዱ ለሕፃን ሆኖ ለታየው ወጣት ሆኖ ለታየው አረጋዊ ሆኖ ለታየው ሕፃን ሆኖ ታያቸው። ሲወጡ ወንድሜ አንተ ልክ ነበርክ፣ ምን የመሰለ ሕፃን ነበረ፣ እኔ ነበርኩ የተሳሳትኩ አለው ይላል። ያኛው ደግሞ አረ እኔ ልክ አይደለሁም፣ አንተም ተሳስተሃል፣ እሱ ነው ልክ፣ ምን የመሰለ ወጣት ነው እንጂ ለንግስና የበቃ የሚበቃ ነው እንጂ የተወለደው ንጉስ ብሎ ይለዋል። ያኛው ደግሞ አረ ልክ የሆነውንማ ሽማግሌ ያለው ነው፣ ምን ያመሰለ አረጋዊ ነው ያየነው። አሃ ይሄ ነገር እንዴት ነው? ኑ ደግመን እንስገድ ብለው ሶስተኛ ሰገዱ። የቀራቸውም ሶስቱም ሞሉ ይላል። ሶስቱም በሕፃን በወጣት አምሳል እና በአረጋዊ አምሳል አዩት። ይሄንን ያዩት አንድ ሚስጥረ ሥላሴን ሲገልጥላቸው ነው። ሚስጥረ ሥላሴን ሲገልጥላቸው ነው። አብ ወልድ መንፈስ ቅዱስ በልጅ የተመሰለ ወልድ ነው። በወጣት የተመሰለ መንፈስ ቅዱስን፣ በአረጋዊ የተመሰለ አብን መስሎ ታያቸው። አንድም እንደዛ መስሎ የታያቸው እሱ እንደ ሕፃን ቢወለድ ሕፃን በሕፃንነት ቢወለድ በሕፃናት ግዕዝ ቢወለድም እንደ አዋቂዎች እንደ ወጣት ቢጨብጥ የሚያጠብቅ ቢሰነዝር የሚሰብር ኃያል ጽኑ መሆኑን ሲገልጥላቸው፣ እንደ አረጋዊ ቅድምና የሌለው ዘመን የማይቆጠርለት አምላክ መሆኑን ሲገልጥላቸው ነው ይላል። ይሄንን ሚስጥር አይተው ሰብአ ሰገል ተመልሰዋል። ሲመለሱም እመቤታችን ቤተልሔም ድረስ መጥቶ እመቤታችን ጋር ደርሶ ስንቅ ሳይዝ የሚሄድ የለምና ለውሻ ራርታ ያጠጣች እናታችን ለነሱም ስንቅ አስቋጥራ ልካቸዋለች ይላል። ያም ስንቅ 2 ዓመት የመጡትን መንገድ መልአክ
ወአስተርአዮሙ መልአክ በህልም ከመይግቡ ሀበ ሄሮድስ በሄሮድስ በኩል እንዳይገቡ መልአክ ተናገራቸው ብለናል። ያ የተናገራቸው መልአክ ሰምተው ከሄሮድስ ተለይተው ሲሄዱ 2 ዓመት የፈጀባቸው መንገድ በ3 ወር በራቸው ቤታቸው ከግዛታቸው ደርሰዋል። እንዴት ማን ፈጥኖ አደረሰን? ይሄ እውነትም አምላክ ወልደ አምላክ ቢሆን ነው እንጂ ብለው ደርሰዋል። ከዛ 2 ዓመት ሲጓዙ ስንቅ እየለመኑ እየቀሙ ሲበሉ የነበሩት እመቤታችን የሰጠቻቸው ስንቅ ለነሱም ለወታደሮቻቸውም በልተውት ሳያልቅ ከድንበራቸው ደረሰ። ይሄስ የበረከት ህብስት ነው፣ ይሄንን ይዘን ወደ ረከሰ ከተማ ልንገባ አይገባንም ብለው ከውጪ ትተውት ገቡ ይላል። ይሄንንም ሄደው ለህዝባቸው ቢነግሩ ይሄማ እንዴት ይሆናል ስትዋሹ ነው እንጂ እንዴት ለሶስት ንጉስ የተያዘ ስንቅ ለ30,000 ወታደር በቅቶ ተርፎ 3 ወር ተመገብን ትሉናላችሁ ቢሏቸው ኑ እናሳያችሁ ብለው ወደ ከተማ ሲወጡ በእሳት እየነደደ አገኙት። እነዛ አልበቁምና ይላል። ይህ የሆነ ሰብአ ሰገል ጌታን ፈልገው ስለመጡ ነው። አሁን እኛም ጌታን ሽተን ጌታን ፈልገን ስንመላለስ እነሱ አንዴ መተው ሚስጥር ተገልጦላቸው የሄዱት ከልባቸው ቢመጡ ነው፣ በእግራቸው ብቻ አይደለም። እኛም ልባችንን ወደ እግዚአብሔር ልናቀርበው ይገባል። በትህትና ሆነን ልንመጣ ይገባል። እነሱ ንግስናቸው ወደ በበረት ውስጥ ለመስገድ እንዳላገዳቸው እኛም ያለንበት ቦታችን ትዕቢታችን እግዚአብሔርን ዝቅ ብሎ ከማምለክ ሊያገደን አይገባም። በሌላው ላይ ሊያስታበየን አይገባም። ማናችንም ወደ እግዚአብሔር ስንመጣ የእናት የአባቶቻችን አምላክ ብለን ልንመጣ እንችላለን። ተአምር አይተን ልንመጣ እንችላለን። ድንቅ ነገር ተደርጎልን ልንመጣ እንችላለን። ስለ ሰው ብለን ልንመጣ እንችላለን። ግን ስንመለስ ግን በዛው መሆን የለበትም። ስንመለስ ለራሳችን አምነን መሆን መቻል አለበት። የሳምራዊቷን ሴት ልናስብ ይገባል። እሷ በውሃ ዳር ጌታ ተነጋግሯት ሄዳ ብትነግራቸው ኑ የልቤን የነገረልኝን ላሳያችሁ ብላ ጠርታት ብታመጣቸው ህዝቡ 3 ቀን ከነሱ ጋር ይኖር ዘንድ ለመኑት ይላል። ከተማሩ በኋላ ምን አሉ? አሁን የምናምን ስላንቺ ቃል አይደለም ስለሰማን ስላየንም ነው እንጂ ብለው ስለራሳቸው ነው ያሉት። እኛ አሁንም በስማ በለው እግዚአብሔርን አወቀን የምንለው ስለምንድን ነው? በጸሎት ቁጭ ብለን ልንነጋገረው ይገባል። በጾም ከሱ ጋር ልንነጋገር ይገባል። ጓደኛ ከጓደኛው፣ አባት ከልጁ እንደሚነጋገር፣ ልጅ ከአባቱ እንደሚነጋገር ቁጭ ብለን ልናውቀው ይገባል። ሁልጊዜ በስብከት ብቻ ልናውቀው አይገባም። ያ ማወቅ አይደለም፣ ያ መረጃ መሰብሰብ ነው። ክርስቶስን ማወቅ በህይወት ነው፣ እየኖርን ነው። እና እኛም እንደ ሰብአ ሰገል ያገኙትን በረከት ለነሱ የተገለጸውን ሚስጥር ለኛም እንዲገልጽልን እኛም ህይወታችን እሱ ጋር መተን ወደ ክርስቶስ መተን እመቤታችንን አግኝተን ህይወታችን ፈጽሞ የተለየ የተለወጠ እንዲሆንልን የአምላካችን ቅዱስ ፈቃዱ ይሆንልን። ስንቅ የሚሆን ቅዱስ ሥጋውን ክቡር ደሙን ለመቀበል ሁላችንን ያብቃን። አሚን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።